ሰበር መረጃ ብሔራዊ ሎተሪ የ22 የስፖርት ውድድር ድርጅቶችን ፈቃድ እንዳገደ አስታውቋል። የስፖርት ሙሉ ዝርዝሩን ይዘናል። ላይክና ሰብስክራይብ በማድረግ አብራችሁን ቆዩ። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውድድር ድርጅቶች የስፖርት ውድድር ፈቃድ ከ25 ህዳር 2018 ጀምሮ የታገደ መሆናቸውን ያስታውቃል። የስፖርት ውድድር ድርጅቶቹ በአዋጅ ቁጥር 535/1999 አንቀጽ 14 ሁለተኛ ሀ መሰረትና በስፖርት ውድድር ሎተሪ ፍቃድ አሰጣጥ መመሪያ ቁጥር 172/2013 ከ25 ህዳር 2018 ዓ.ም ጀምሮ የሥራ ፈቃዳቸው የታገደ መሆኑን አገልግሎቱ ይገልጻል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸው በይፋ መገለጹ ይታወቃል። ከብሔራዊ መረጃና ደህንነት አገልግሎት በተላከው መረጃ መሰረት ከዚህ በታች ስማቸው በዝርዝር የተጠቀሰው የስፖርት ውድድርና ውድድር ድርጅቶች የወንጀል ምርመራው እስኪጠናቀቅ ድረስ የስፖርት ውድድር የሥራ ፈቃዳቸው በአዋጅ ቁጥር 535/1999 አንቀጽ 14 ሁለተኛ ሀ መሰረትና በስፖርት ውድድር ሎተሪ ፍቃድ አሰጣጥ መመሪያ ቁጥር 172/2013 ከ25 ህዳር 2018 ዓ.ም ጀምሮ የሥራ ፈቃዳቸው ታግዷል። ፈቃዳቸው የታገደ የስፖርት ውድድርና ውድድር የድርጅቶች ዝርዝር 1. ዋሊያ ስፖርት ኃላፊነቱ የተወሰነ የግል ማህበር 2. ኤክስኔት ሶሉሽን ኃላፊነቱ የተወሰነ የግል ማህበር 3. ኤችዲኤም አፍሮ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር 4. ብላክ ፐርል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር 5. አይኮኒክ ስፖርት ኢንተርቴይንመንት ኃላፊነቱ የተወሰነ የግል ማህበር 6. ጃምቦ ቤት ኃላፊነቱ የተወሰነ የግል ማህበር 7. ዳባክ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር 8. ኢቲኤልኪው ኃላፊነቱ የተወሰነ የግል ማህበር 9. ቤት አራዳ ስፖርትና ኢንተርቴይንመንት ኃላፊነቱ የተወሰነ የግል ማህበር 10. ቫሞስ ኢንተርቴይንመንት ኃላፊነቱ የተወሰነ የግል ማህበር 11. ፍላሽ ስፖርት ውድድር ኃላፊነቱ የተወሰነ የግል ማህበር 12. ሁለገብ ኦንላይን ሶሉሽን ኃላፊነቱ የተወሰነ የግል ማህበር 13. ዘመን ስፖርት ቤቲንግ ኃላፊነቱ የተወሰነ የግል ማህበር 14. ሁሉ ጌሚንግ ኃላፊነቱ የተወሰነ የግል ማህበር 15. አዲስ ቴልኮ ቤቲካ ስፖርት ውድድር ኃላፊነቱ የተወሰነ የግል ማህበር 16. ዩኒክ መላ ስፖርት ቤቲንግ ኃላፊነቱ የተወሰነ የግል ማህበር 17. ቶቶ ስፖርት ሶሉሽን ኃላፊነቱ የተወሰነ የግል ማህበር 18. ኩኩሉ ስፖርት ኃላፊነቱ የተወሰነ የግል ማህበር 19. መርኬ ቤቲንግ ሻምፒዮን ኃላፊነቱ የተወሰነ የግል ማህበር 20. ቤት 994 ኃላፊነቱ የተወሰነ የግል ማህበር 21. ዳሽ ቤት ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር 22. ሐሪፍ የስፖርት ኃላፊነቱ የተወሰነ የግል ማህበር